በሪሰርች ዲፌንስ ወቅት ከምነሱ 10 ኮመን ጥያቄዎችን አንድ በአንድ እንመለከታለን ተና መልሶቻቸው ማለት ነው። በመጨረሻ ላይ መቼም ቀርቶ የማያውቀውን ጥያቄ አነሳላችኋለሁ። በትኩረት ተከታተሉኝ። ሪኮማንድ ማረገው እዚህ ጥያቄውን ሳነሳ የናንተን ሪሰርች እያሰባችሁ መልሶቻችሁን ፓውዝ አድርጋችሁ መልሶቻችሁን እየጻፋችሁ ከዛ ትክክል መሆናችሁን እያረጋገጣችሁ ብትሄዱ የተሻለ ነው የሚሆነው። ስለዚህ ወደ ጥያቄ እንሄዳለን ማለት ነው። የመጀመሪያ ጥያቄ can you summarize your research for us የሚለውን ነገር ልትጠየቁ ትችላላችሁ። የናንተ ሪሰርች ሊሆን ይችላል፣ ፕሮፖዛል ሊሆን ይችላል። ሰመራይዝ እንድታደርጉ ልትጠየቁ ትችላላችሁ። ባልጠበቃችሁበት ጊዜ ላይ ሪሰርቾቻችሁን ባጭሩ የናንተ ሪሰርች ምን ይመስላል ሰመራይዝ አርግልን የሚሉ ጥያቄዎች ሊነሱ ይችላሉ። የናንተ ምላሽ የሚሆኑ አንዳንድ አሪፍ ነገሮችን አስቀምጫለሁ። የናንተ መጀመሪያ አካባቢ ላይ ፕሮፖዛል ከሆነ ሰመሪ፣ ሪሰርች ከሆነ አብስትራክት ነው የሚባለው። ቴሲስ ሪዛልቱን ስታቀርቡ አብስትራክት ነው የሚባለው። ከዛ ሪሰርች ሪዛልቱ ሳይገባ ደግሞ ፕሮፖዛል በምታቀርቡበት ሰመሪ ነው የሚባለው። ስለዚህ ያቺን ፓርት ከዛች ፓርት ላይ ትወስዱና የመጀመሪያው ሪሰርች ፕሮብሌሙን ሃይላይት ታረጋላችሁ። ያው ባክግራውንድ የምንለው ፓርት ላይ ያለውን ማለት ነው። ባክግራውንድ የምንልበት ላይ ያለችዋን ሪሰርች ፕሮብሌሙን ሃይላይት ታረጉና ከዛ በኋላ ኦብጀክቲቭን ከዛ ሜቶዶሎጂውን እና ደግሞ ኬይ ፋይንዲንጉን ሪዛልት እና ኮንክሉዥኑን ከሪዛልት ትወስዱና ታወራላችሁ። ኦቨርኦል ምንድነው የምታወሩት ማለት ነው? አብስትራክት ላይ ያለውን ነገር ነው ማለት ነው የምታዩት። ስለዚህ የናንተ ጥያቄ ሰመራይዝ አድርጉ ከተባላችሁ አብስትራክት ላይ ያለውን ነገር ነው ማለት ነው። ከአብስትራክትም ደግሞ በአጭሩ ለመግለጽ አሁን እንዳልኳችሁ ሪሰርች ፕሮብሌሙን ከባክግራውንዱ ላይ ትወስዳላችሁ። ኦብጀክቲቭ ዋን ትገልጻላችሁ፣ የናንተን የሪሰርቹን ኦብጀክቲቭ። ከዛ ሜቶዶሎጂውን ሙሉን ሜቶዶሎጂውን አንድ በአንድ ከዳታ ኮሌክሽን እስከ አናሊሲስ ድረስ ያለውን ድረስ ሜቶዶሎጂውን ትገልጻላችሁ። ከዛ በኋላ ከሪዛልት ከፋይንዲንጎቹን ታወራላችሁ። ኮንክሉዥንን ባታወሩም ብዙም ችግር የለም፣ ግን ብታወሩ በጣም አሪፍ ነው። ስለዚህ እንደዚህ ታረጉና ሰመራይዝ ታረጋላችሁ ማለት ነው። አብስትራክት ስለ አብስትራክት በደንብ ማወቅ አለባችሁ። አብስትራክት ስንት ቃላት ይጻፋሉ? ስንት አይነት አብስትራክት አለ? ለምሳሌ አንስትራክቸርድ እና ስትራክቸርድ አብስትራክት ነው ያለው። ስለዚህ ልዩነታቸው ምንድነው የሚለውን ነገር ስለ አብስትራክት ሌላ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡ። ሰብስክራይብ እስካሁን ያላደረጋችሁ ሰብስክራይብ እያደረጋችሁ ብትከታተሉኝ ደስ ይለኛል። ሁለተኛ ጥያቄ እንሂድ። why did you choose this particular topic? የናንተን የሪሰርች ታይትሎቻችሁን ለምንድን ነው ምን አነሳሳችሁ? ለምንድን ነው የመረጣችሁት? ለምን ሌላ ታይትል አልሆነም? ሌላ ቶፒክ ለምን አልመረጥክም ብሎ ሊጠይቋችሁ ይችላል። ይሄ አይቀሬ ጥያቄዎች ናቸው እያነሳው ያለሁት። በደንብ ተከታተሉኝ። ስለዚህ ወደ መልሱ ስንሄድ የናንተ ፐርሰናል ኢንተረስት ሊሆን ይችላል። ስትመልሱ ፐርሰናል ኢንተረስትም ከሆነ ፐርሰናል ኢንተረስት እንደሆነ በደንብ መግለጽ አለባችሁ። በሚያሳምን መልኩ ፐርሰናል ኢንተረስት ከሆነ መግለጽ አለባችሁ። ሌላኛው ከዚህ በፊት በተጠኑ ጥናቶች ላይ ጋፕ ኢን ኤግዚስቲንግ ሊትሬቸር፣ ከዚህ በፊት በተጠኑ ጥናቶች ላይ የነበሩ ጋፖችን መጥቀስ ትችላላችሁ። በዛ ጥናት ላይ ይሄ ነበረ፣ አሁን ደግሞ የኔ ጥናት ይሄንን ያስቀራል ወይም ከቨር ያደርጋል የሚለውን ነገር ትጠቅሳላችሁ ማለት ነው። ሌላኛው ሶሳይታል ሪሊቫንስ ሊሆን ይችላል። አንድ ማህበረሰብ ውስጥ ላይ ይሄ ጥናት ጠቃሚ ከሆነ ጠቀሜታውን መግለጽ፣ ሪሊቫንሱን መግለጽ አለባችሁ ማለት ነው። ይሄ ጥናት በመጠናቱ ምክንያት ከዚህ ሶሳይቲ ላይ ይሄንን ያስቀራል፣ ይሄንን ጥቅም ያስገኛል የሚለውን ነገር ቁጭ አድርጋችሁ ማውራት አለባችሁ ማለት ነው። ክሊር በሆነ ዌይ ማለት ነው። ሌላኛው ፕሮፌሽናል ኤክስፔሪየንስ ሊሆን ይችላል። ለምሳሌ አንድ
ሪሰርቸሩ የሰራበት ለምሳሌ ከዚህ በፊት የሰራበት ክሊኒክ ሊሆን ይችላል። ለምሳሌ ቦታ ሊሆን ይችላል። እዛ ቦታ ላይ ያለውን ዲፕ ኢንሳይቱን ለማጥናት ፈልጎ ሊሆን ይችላል። ስለዚህ ለዛ እየሰራ ከነበራበት ወይም ኤክስፔሪንሱን ዲፕ ኢንሳይት እንትን ለማድረግ ሊሆን ይችላል። ስለዚህ ከፕሮፌሽናል ኤክስፔሪንስም ከሆነ ፕሮፌሽናል ኤክስፔሪንስ እንደሆነ በደንብ ማሳያት አለባችሁ ማለት ነው። ስለዚህ ለምን እንደመረጣችሁ በዚህ በአራት ዋና ዋና ነጥቦች መመለስ ትችላላችሁ ማለት ነው። ሌላኛ ወደ ሶስተኛው በምንሄድበት ጊዜ ላይ what are your research objectives or hypothesis? የእናንተን ሪሰርች ኦብጀክቲቭ ልትጠየቁ ትችላላችሁ። ኦብጀክቲቭ ሪሰርች ኦብጀክቲቭ፣ ጀነራል ኦብጀክቲቭ እና ስፔሲፊክ ኦብጀክቲቭ አለ። ስለዚህ ስፔሲፊክ ኦብጀክቲቭንም ጀነራል ኦብጀክቲቭንም ክሊርሊ በሆነ ዌይ ስቴት ታረጉና ኤሙን አላማውን ስቴት ታረጉና ሌላኛው ምንድነው ስቴት የምታረጉት ኢንሹር የምታረጉት የእናንተ ኦብጀክቲቭ ስፔሻሊ ጀነራል ኦብጀክቲቭ ስማርት ነው ወይ፣ ስፔሲፊክ፣ ሜዥረብል፣ አቴይነብል፣ ሪያሊስቲክ እና ታይም ባውንድድ ነው ወይ የሚለውን ነገር አሹር ለማድረግ ስለሚፈልጉ ማለት ነው። የእናንተ ሪሰርች ኦብጀክቲቭ ላይ ስህተት ከተገኘ ለምሳሌ ስማርት ካልሆነ፣ ሜዥረብል ካልሆነ፣ አቴይነብል፣ ሪያሊስቲክ እና በታይም የጊዜ ገደብ ለምሳሌ ታይም ባውንድድ ካልሆነ እና ደግሞ ከጥያቄ ከሪሰርች ኩዌስችኖቻችሁ ጋር አላይን ማደርግ ከሆነ ይህንን ጥያቄ ልትጠየቁ ትችላላችሁ። ስለዚህ ስማርት መሆኑን ቼክ ማድረግ አለባችሁ ማለት ነው። ኤሱ ምንድን ነው? ስፔሲፊክ ነው ወይ? ኤሙ ሜዥረብል ነው ወይ? ይሄ የሚያጠናው ጥናት ሜዥረብል ነው ወይ? ይሄ ላይ አቴይነብል ነው ወይ? ቴይን ማድረግ የሚቻል ነው ወይ? ሪያሊስቲክ ነው ወይ? እና ታይም ባውንድድ ነው ወይ? በጊዜ ገደብ ውስጥ ያለው ነገር ነው ወይ የሚለውን ነገር ሊያረጋግጡ ስለሚፈልጉ ይህንን ነገር አሹር ማድረግ አለባችሁ ማለት ነው። ስለዚህ በዚህ መልኩ አሹር ካደረጋችሁ በኋላ መመለስ ትችላላችሁ ማለት ነው። ስለዚህ አራተኛው how does your work contributes to existing knowledge የሚለውን በምናይበት ጊዜ ላይ ምንድነው አሁን እዚህ ጋር ሃይላይት የምናደርገው how your research fill the gaps in the literature ማለት ነው። ከዚህ በፊት በተጠኑ ጥናቶች ላይ የነበሩ ጋፖችን እንዴት የናንተ ጥናት ይሄንን ጋፕ ይሞላል፣ ይህንን ጋፕ ፊል ያረጋል የሚለውን ነገር ሃይላይት ማድረግ አለባችሁ እዚህ ጋር ማለት ነው። ስለዚህ ሌላኛው it may offer a new insight የናንተ ጥናት ሌላኛው አዲስ እይታንም ጭምር ኦፈር እንደሚያደርግ ማሳያት አለባችሁ። ሌላኛው ቻሌንጅ that prevails maybe ቲዮሪ ሊሆን ይችላል፣ ሌሎች ነገሮችም ሊሆን ይችላል። ቻሌንጆችንም ጭምር ማሳያት አለባችሁ፣ ሃይላይት ማድረግ አለባችሁ ማለት ነው። አምስተኛ ማለት አራተኛው ሌላኛው emphasize the originalityውን እና ደግሞ the significance of your contribution your research contribution emphasize ማድረግ አለባችሁ። እነዚህን መጥቀስ አለባችሁ ማለት ነው። ስለዚህ እነዚህን ካላችሁ ለአራተኛ ጥያቄ በቂ ነው ማለት ነው። ስለዚህ ይህንን ነገር አንድ በአንድ ኢን ዲቴይል ከሪሳችሁ ጋር ከታይትላችሁ ጋር አያይዛችሁ እንትን ማድረግ ትችላላችሁ። አምስተኛ can you justify your research methodology የሚለውን ነገር በአጭሩ ለማስቀመጥ ማለት ነው። የአብስትራክቶቻችሁን ሜቶዶሎጂ ሄዳችሁ እንትን ማድረግ ነው። ሰመራይዝ ሆኖ ያለውን ማለት ነው። የአብስትራክት ላይ የጻፋችሁን ሜትድ ማቴሪያሎችን አንድ በአንድ እንትን ማድረግ አለባችሁ ማለት ነው። ማሳያት አለባችሁ። ስለዚህ ወደ መልሱ ስንሄድ explain why you chose specific methods for data collections and analysis እዛ ጋር ያለውን ሙሉ
አሁን አብስትራክት ላይ ያለውን ሜትድ ኤንድ ማቴሪያል ብላችሁ የምትጽፉ ቦታ ላይ ያለውን ዳታ ኮሌክሽን እስከ አናሊሲስ ያለውን ለምን እንደመረጣችሁ ጭምር። ለምሳሌ ሜትድ አለ አይደል? ሜትዱ ምናልባት እንትን ሊሆን ይችላል። ለምሳሌ ኮሆርት ስተዲ ሊሆን ይችላል፣ እንትን ክሮስ ሴክሽናል ሊሆን ይችላል፣ ኬስ ኮንትሮል ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። ስለዚህ እነዚህ ሜትዶችንም ኳንቲቴቲቭ ስተዲ ሊሆን ይችላል፣ ሚክስድ ስተዲ ሊሆን ይችላል፣ ኳሊቴቲቭ ስተዲ ሊሆን ይችላል። እነዚህን እንኳን ለምን እንደመረጣችሁ እና ዳታ ኮሌክት የምታደርጉበት ወይ ለምን እንደመረጣችሁ አናሊሲስ ሜቶዱን ለምን እንደመረጣችሁ ጭምር ማሳያት ኤክስፕሌን ማድረግ አለባችሁ ማለት ነው። ስለዚህ ይህንን ኤክስፕሌን ካደረጋችሁ ቶሎ ማሳመን ትችላላችሁ ማለት ነው። ሌላኛው you need to discuss how these methods are appropriate for addressing your research question and how they ensure reliability and validity። ስለዚህ ይሄንን ሪሊያቢሊቲ እና ቫሊዲቲውን ኢንሹር የምታረጉበት ነው ወይ በመጨረሻ ጥያቄ ላይ ያለ ነገር ነው። ስለዚህ መቼም ቢሆን የማትጠየቁ ነገር ቢኖር ሪሊያቢሊቲ እና ቫሊዲቲውን እንዴት አሹር አደረጋችሁ፣ ሪሊያቢሊቲውን እንዴት ቼክ ቫሊዲቲውን እንዴት ቼክ አደረጋችሁ የሚለውን ነገር በሰፊ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ስለዚህ ይህንን ነገር ዲስኬስ ማድረግ አለባችሁ ማለት ነው። ለአምስተኛ ለስድስተኛ ጥያቄ የስድስተኛው ጥያቄ ምንድነው ብለው what are the key finding of your studies? key findingዎቹ የእናንተ ጥናት ምንድናቸው የሚለው ነው። ወደ መልሱ እንሄዳለን። ስለዚህ መልሱ ላይ ምን ብላችሁ መመለስ ትችላላችሁ? you need to summarize what the most significant result of your research ማለት ነው። የእናንተን በጣም አሪፍ እንደውም አብስትራክት ላይ የምታስቀምጡትን ኬይ ፋይንዲንጎቹን ሪዛልት ብላችሁ የምታስቀምጡትን መጥቀስ ትችላላችሁ ማለት። ስለዚህ እሱን ሽምድድ አድርጋችሁ መያዝ ነው። ሌላኛው ዩዝ ክሊር ላንጉጅ እነሱን እንትን በምታደርጉበት ጊዜ ላይ ግልጽ በሆነ ቃላት እንትን ማድረግ ትችላላችሁ ማለት ነው። ኢቭን አፕሊኬብል ከሆነ ማለት ነው። ስታወሩ አፕሊኬብል ወይም እዛ ስታስረዱ አፕሊኬብል ከሆነ you need to support your finding with data visualization or statistics። እዛ ጋር ስታቲስቲክስን መጠቀም ትችላላችሁ፣ ዳታዎችን መጠቀም ትችላላችሁ። ኤስፒኤስ ላይ የነበሩ ዳታዎችን ስታቲስቲካል አናላይዝ አድርጋችሁ ያመጣችሁ ነገሮችን መጠቀም ትችላላችሁ፣ ማሳያት ትችላላችሁ ማለት ነው። ስለዚህ ለስድስተኛ እሱን ካላችሁ ኬይ ፋይንዲንጎቹን እንትን ካደረጋችሁ በቂ ነው። እና ሰባተኛው ላይ ሊሚቴሽኑ የእናንተ የጥናቶቻችሁ ሊሚቴሽን ምንድነው? ሊሚቴሽኖቻችሁ ምንድነው የሚለው ምናልባት ሳምፕል ሳይዝ ሊሆን ይችላል። ቼክ ማድረግ አለባችሁ። አሁን ይህንን ሳወራ የእናንተን የሪሰርቾቻችሁን ወደኋላ ተመልሳችሁ እንትን ማድረግ አለባችሁ። ሳምፕል ሳይዝ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። ሶ ሊሚቴሽኑ ለምሳሌ ትልቅ ከሆነም ሊሚቴሽን አለው፣ ትንሽ ከሆነም ሊሚቴሽን አለው። ስለዚህ ትንሽ ቢሆን ለምሳሌ ለኢንታየር ፖፑሌሽን ሰመራይዝ ማድረግ ላትችል ይሆናል ማለት ነው። ስለዚህ ሰመራይዝ ማድረግ እስካልተቻለ ድረስ ዋን ኦፍ ሊሚቴሽን ማለት ነው። ሳምፕል ሳይዙ ሊሚቴሽን ሊሆን ይችላል። ላርጅም ከሆነ ከቨር ማድረግ ስለማይቻል ስለዚህ እሱን እንደ ሳምፕል ሳይዛችሁን ቼክ ማድረግ አለባችሁ ማለት ነው። ሌላኛው ስኮፕ ወሰኑ አሁን ያልኩት በጣም ላርጅ ከሆነ እሱም አስቸጋሪ ነው እና ሌላኛው ሜቶዶሎጂካል ሊሚቴሽን ለምሳሌ ሜቶዶሎጂካል ሊሚቴሽን ኮሆርት ኬስ ኮንትሮል በምትጠቀሙበት ኬስ ኮንትሮልን ብትጠቀሙ ኮሆርት በምትጠቀሙበት ኬስ ኮንትሮል በምትጠቀሙበት ኮሆርት ሌሎችም ክሮስ ሴክሽናል ፕሪቫሌንስ አሁን ለምሳሌ ክሮስ ሴክሽናል የምትጠቀሙበት ሌላኛውን እንትን ቢታረጉ የሜቶዶሎጂ ሊሚቴሽን ሊኖረው ይችላል ማለት ነው። ስለዚህ እነሱም ሊሚቴሽኖችን እንትን ማድረግ ቼክ ማድረግ አለባችሁ ማለት ነው። ዶክሜንቶቻችሁን ቼክ ማድረግ አለባችሁ። ሌላኛው the limitation might affect the interpretation of your results and that suggests the area for future research ማለት ነው።
ስለዚህ ሰጀስት ማድረግ አለባችሁ። ምናልባት ሊሚቴሽኑ ለኢንተርፕሪቴሽኑን አናላይዝ ሲታረጉም እንትን ስለሚያደርግ ስለዚህ ሰጀስት ማድረግ አለባችሁ ማለት ነው ለፊውቸር ሪዘልት ሪሰርች ማለት ነው። ስምንተኛው how do you find the related how do you find how do you you're finding related to the existing literature ከዚህ በፊት ከነበረው ጥናት ከናንተ በፊት ከተጠኑ ጥናቶች ጋር የነበሩ ፋይንዲንጎችን ሪሌት ማድረግ አለባችሁ። ኮምፔር ኤንድ ኮንትራስት ማድረግ አለባችሁ። ስለዚህ ኮምፔር ኤንድ ኮንትራስት ሲታረጉ your results of your research results with previous study you need to discuss about that your findings may support extends or contradict የሚለውን ነገር እንትን ማድረግ አለባችሁ ማለት ነው። ስለዚህ ማስተያየት አለባችሁ ከዚህ በፊት ከናንተ በፊት በተጠኑ ጥናቶች ላይ። ስለዚህ ሰፖርት ያደርጋል ወይ ኤክስቴንድ ያደርጋል ወይ ኮንትራዲክት ያደርጋል የሚለውን ኮምፔር ኤንድ ኮንትራስት እያደረጋችሁ መመለስ ትችላላችሁ ማለት ነው። ሌላኛው what are the practical implication of your ሪሰርች ማለት ነው። ስለዚህ ይሄ አይቀሬ ነው። ስለዚህ you need to discuss what ወደ መልሱ ስንሄድ ማለት ነው you need to discuss how your finding can be applied in the real world in the real world setting ማለት ነው that may influence the policies ሊሆን ይችላል inform ፕራክቲስ ኢንፎርም እንደሚያደርግ ዲስኬስ ማድረግ አለባችሁ። ሌላኛው you need to highlight the relevances and the potential impact of your work beyond academia ስለዚህ ይህንን ስለ ሪሌቫንሱን ሃይላይት ታደርጋላችሁ ማለት ነው። ወደ ዋናው ስንመጣ ከፕሮፖዛል እስከ ሪሰርች ዲፌንስ የምትጠየቁ ነገር ቢኖር how do you ensure that the validity and reliability of your data የሚባለው ነገር ሁሌም የምትጠየቁ ነገር ነው። ስለዚህ ቫሊዲቲ ስለ ቫሊዲቲ እናያለን። ቫሊዲቲ ሞር እንትን የሚሆነው ከኤክስፐርት ጀጅሜንት ጋር ተያይዞ ያሉ ነገሮች ነው ከእንትን የሚደረገው ማለት ነው። ሪሌቢሊቲውን ሞር ቼክ ማድረግ ትችላላችሁ ከስታቲስቲካል እንትን በኤስፒኤስኤስ አናላይዝ አድርጋችሁ እንትን ሪሌቢሊቲውን ቼክ ማድረግ ትችላላችሁ። ቫሊዲቲ ማለት ምን ማለት ነው? ሪሌቢሊቲ ምንድነው ቼክ የምታደርጉት? the research is measuring the writings የሚለውን ነገር ነው ቫሊዲቲ እንትን የሚያደርገው ማለት ነው። ስለዚህ reliability ደግሞ about the consistency of the research result ማለት ነው። about the consistency of your research result ማለት ሪሰርች ሪዛልቶቻችሁ ኮንሲስቴንት ነው ወይ? ይሄንን ቼክ የምታደርጉት ሪላያቢሊቲውን በክሮምባክ አልፋ ቼክ ይደረጋል። ውጤቱን እንዴት ስንት እንደሆነና እንዴት ኢንተርፕሬት እንደምታረጉ አሳያችኋለሁ። ትንሽ ልበላችሁ ለቫሊዲቲ እና ለሪላያቢሊቲ ትንሽ ልበልና ማለት ቫሊዲቲው አሁን እንደነገርኳችሁ the research is measuring your research is measuring the right things or not የሚለውን እንትን ታረጋላችሁ። ታይፖች አሉ። ለምሳሌ ኮንቴንት ቫሊዲቲ አለ። ሁሉንም ታይፖችን እንትን ታረጋላችሁ። እኔ ለናሙና 3 እንትን እላለሁ። ኮንቴንት ቫሊዲቲ አለ። ሁለተኛው ኮንስትራክት ቫሊዲቲ፣ ሶስተኛው ክራይቴሪያ ሪሌትድ ቫሊዲቲ አለ ማለት ነው። ኮንቴንት ቫሊዲቲ ሞር ቼክድ ባይ ኤክስፐርት ጀጅሜንት ማለት ነው። ይሄ ከዚህ በፊት የሚያውቁት ለምሳሌ ስለ ሪሰርች በደንብ የሚያውቁ ሰዎች ጄጅ ታስደርጋላችሁ ማለት ነው። ፒር ሪቪው እነሱን እንትን ታረጋላችሁ ማለት ነው። ፒር ሪቪውም ጭምር ማውራት ትችላላችሁ። ኮንቴንት ቫሊዲቲ ensure that the researcher covers all the relevant aspects of the topic የሚለውን ነገር ማለት ነው። ስለዚህ እነሱን
ኤክስፐርቶቹ ጀጅ አድርገዋል ወይ ሪቪው አድርገዋል ወይ በፒር ሪቪውም እንትን ማድረግ ትችላላችሁ። ስለዚህ ሁሉንም ሪሌቫንት የሆኑ ነገሮችን ሪሰርቾቻችሁ ከቨር አድርገዋል የሚለውን ነገር ነው እንትን የሚያደርገው ኮንቴንት ቫሊዲቲ። ሁለተኛ ኮንስትራክት ቫሊዲቲ ነው። ዲስ ኮንስትራክት ቫሊዲቲ it verifies that the measurement tools accurately reflects the concepts being studied የሚለውን ኮንስትራክት ቫሊዲቲ ያደርጋል። ሶስተኛ ክራይቴሪያ ሪሌትድ ቫሊዲቲ ነው። ዩኒት ማለት እዚህ ጋር ቼክ ኢፍ the results align with other established measure or outcome ከክራይቴሪያ ተቀምጦ ሪዘልቱን አላይን አድርጋችሁ የሚታዩበት ነው። ሌላኛው ሪሊያቢሊቲ ነው። ሪሊያቢሊቲ ቅድም እንዳልኳችሁ ኮንሲስቴንሲ ኦፍ ደ ሪሰርች ሪዘልት ማለት ነው። ኮንሲስቴንት ነው ወይ የሚለውን እናያለን። እንዴት እናያለን? ሞር ከቫሊዲቲ ይልቅ ሪሊያቢሊቲውን በስታቲስቲካል አናሊሲስ ቼክ ማድረግ የምትችሉት ነገር ነው። ስለዚህ ታይፖቹን እኒና ስታቲስቲካል አናሊሲሱን እንዴት ቼክ እንደምታደርጉ እነግራችኋለሁ ማለት ነው። ስለዚህ ኮንሲስቴንሲውን ቼክ ያደርጋል የጥናቶቻችን ውጤት ማለት ነው። ስለዚህ 5% ነው አሁን ቫሊዲቲ እና ሪሊያቢሊቲ ቼክ ለማድረግ 5% ፕሪ ዳታ ኮሌክሽን የሚወሰደው። ለምሳሌ የእናንተ 300 ዳታ እንትን ቢሆን 300 ሳምፕል ሳይዝ ቢሆን የ300 5%ቱን እንወስድና ፕሪ ቴስት እናደርጋለን ማለት ነው። ፕሪ ቴስት በምናደርግበት ጊዜ ላይ ነው ማለት ነው ቼክ የምናደርገው ሪሊያቢሊቲን። ስለዚህ ታይፖች አሉ። ሪሊያቢሊቲ ቴስት፣ ሪቴስት፣ ሪሊያቢሊቲ የሚባል አለ። ለምሳሌ እሱ ደግሞ ቼክ ኢፍ the results stable when the study repeated ከዚህ በፊት የተጠኑ ጥናቶች ሪፒት በሚሆኑበት ጊዜ ላይ ይህ ሪዘልቱ ስታብል ከሆነ ቴስት ሪቴስት ሪሊያቢሊቲውን እንትን ይደረጋል ቼክ ይደረጋል ማለት ነው። ሌላኛው ኢንተር ሬተር ሪሊያቢሊቲ ነው። ይሄ ማለት ምን ማለት ነው? to ensure the consistencies across different researcher በተለያዩ ሁለት አጥኚዎች መካከል አጥኚዎች መካከል ላይ ኮንሲስቴንሲ አለ ወይ የሚለውን ነገር ቼክ የምናረግበት ነው ማለት ነው። ወደ ሶስተኛ በምንመጣበት ጊዜ ላይ ኢንተርናል ሪሊያቢሊቲ ነው። ኢንተርናል ሪሊያቢሊቲ ስታቲስቲካል ሶፍትዌሮችን ለምሳሌ ኤስፒኤስኤስ ሊሆን ይችላል። ስለዚህ ስታታም ሊሆን ይችላል፣ ሌላም ሊሆን ይችላል። ስለዚህ እነሱን ተጠቅመን ቼክ የምናደርግበት ነው። ኮንሲስቴንሲ ኢንተርናል ኮንሲስቴንሲ ምን ያክል ነው? ፑር ነው ወይ ጉድ ነው ወይ ኤክሰለንት ነው ወይ ኮሽኔብል ነው ወይ የሚለውን ነገር ቼክ የምናደርግበት ነው። እሱንም ቼክ የምናደርገው ለምሳሌ ኤስፒኤስኤስ ላይ ገባን ክሮምባክ አልፋ ነው ቼክ የሚያደርገው። if the ክሮምባክ አልፋ greater than 0.7 በቃ እንትን ችግር የለውም መስራት ትችላላችሁ። እሱን ቼክ የምታደርጉት ለምሳሌ ኤስፒኤስ እሱን ክፈቱት። አሁን እኔ በስልክ እያሳዩዋችሁ ስለሆነ ነው። ኤስፒኤስ እሱን ክፈቱት። አናላይዝ የሚለውን ላይ ግቡ። ስኬል የሚለው ላይ ትገባላችሁ። ሪሊያቢሊቲ ከዛ አልፋውን ሴሌክት ታረጋላችሁ። ከዛ ኤራን ታረጋላችሁ። ከዛ ውጤቱ ኢፍ አልፋ ሌስ ዛን 0.6 ፑር ነው ማለት ነው። ኢንተርናል ኮንሲስቴንሲው ፑር ነው ማለት ነው። አልፋው 0.6 እና በ0.7 መሃል ከሆነ ጥያቄ ያስነሳል። ኮሽኔብል ኢንተርናል ኮንሲስቴንሲ ማለት ነው። አሁን እየነገርኳቸው ያለሁት ለፕሪቴስት ነው። ፕሪቴስት ላይ እንትን የሚታረጉት ዳታ ኮሌክት ከማድረጋችሁ በፊት ሪሊያቢሊቲውን ቼክ ስታረጉ
5% ወስዳችሁ የምትሰሩት ዳታ ላይ ነው ይሄንን እንትን የምታደርጉት ማለት ነው። ስለዚህ ኮሽኔብል ነው። ስለዚህ ከ7 እስከ 8 ለምሳሌ 0.7 አልፋ 0.7 እና በ0.8 መሃል ከሆነ ተቀባይነት አለው። አክሴፕቴብል ኢንተርናል ኮንሲስተንሲ ነው የሚባለው። ከ0.8 እስከ 0.9 ጉድ ኢንተርናል ኮንሲስተንሲ፣ ከአልፋው ከ0.9 በላይ ከሆነ ኤክሰለንት ኢንተርናል ኮንሲስተንሲ ብላችሁ ኢንተርፕሬት ማድረግ ትችላላችሁ። ከዚህ በኋላም ያው የተሻሉ ነገሮችን እንዲያቀርብ እስካሁን ሰብስክራይብ ያላደረጋችሁ፣ ላይክ ያላደረጋችሁ፣ ሼር ያላደረጋችሁ ሼር አድርጉ፣ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። እኔ በዛ ተንተርሼ እሰራለሁ፣ ኮሜንትም ይመልስላችኋለሁ። መልካም ጊዜ ይሁንላችሁ። በጣም አመሰግናለሁ። ባይ ባይ።